ወደ ኋላ ዞሮ ያየ በማስተዋል ከትላንት ተምሮ ዛሬን ይሻገራል ያማረ እንዲሆን የነገ ሕይወቴ ጉዞ ጀምረናል እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ ምን አያቴ አሰብ እየሰንከረ ቆልቆ ሳታገላብጥ አረለ እንዴ እውነትሽ ነው አቤት እውነትሽ ነው እኮ አንቺ አቤት በቃ ይሄንን እኛ ራታችንን እንበለዋለን ያረረ ማን ይወድለታል እውነትሽን ነው ቢቸግራው ነው እንጂ ማንንም ይወድ የለም ወይ ታሪክ እንደምን አመሻችሁ ደጀኔ ቀን ነው እንደምን አላችሁ ነው የሚባለው ምሽት ነው ቀን ነው ምሽት ነው አልኩሽ ምሽት ነው ያትጩባት እንጂ ነጉላ ምን ነካ ምን ትጮባታለህ አይደለም እንዴ አላሳስት አለችኝ እኮ አላፈናፈን አለችኝ መሰሰት አልችልም እንዴ ታዲያ ምሽት ነው ተብሎ እንዴ ተጮህ ይነገራል ሊቀስ ብሎ ነው የሚነገረው እንጂ እሺ ይቅርታ ምን አይነት ነው ባሻይ ለአንድ ጉዳይ ነበር የመጣሁት እሺ ምን ይሆን ያው ለዚህ ኮንዶሚኒየም ኮሚቴ ሆኖ ለመመረጥ እጩ መሆኔን ሰምተሃል አይደል እኔ አንተ እንዴት አይነት የምርጫ ሱስ እንዳለብህ አላውቅም እኔ እኮ ባለፈው እኮ ነው የአሜሪካኖቹን አይቼ ነው እዚህ ቁጭ ብድግ ያልከው ለአሜሪካ ምርጫ ምን አይነት ሰው ነህ አንተ ቆይ አሁን ባለፈው እንደዛ ብድግ ያልከው አንተ ባይደን ትራምፕ ነህ ማን አሸነፈ በየቀምቀማ ቤት እየገባ በየሰፈሩ ምን ሆነ አንተ እንደው ጭራሽ እዚህ ማመጣልን ምን መቀመጫ አለን ወይኔ ቤት ለቀዳለው እንጂ ምን ማረፍ ያለን ቢቀርብህ ለምን ይቀርብኛል ባሽ አሁን ይኸውልህ ድምጽ እየሰበሰብኩ ነው እንዴ እኔም ታገኘው ሰብስቤ ቆያል ቅድም አንድ 3 ነበረኝ ልስተ የሰበሰብኩት የት ልሰብስብልህ የማንን እዚህ የማን አለ ያምሩ አለ አው የማን ነው ስማ ደግሞ የኮኪ ነው ኮኪ የሷ ልምጣ አለ አው የነሱን ልምጣ አንድ ላይ ሰብስቤ በፌስታል አድርጌ ቆያለሁ የኔ ወንድም ዘንድሮ የሚመረጠው አትልፋ አስመራጩ ብቻ ነው ባሻዬ አትጨነቅ ምንም አትጨነቅ ድምጽህን ስጠኝ እንጂ ተመራጭም አስመራጭም ሆናለሁ ዋናው ስልጣኑን መያዙ ነው እስቲ እንደው አንድ ጥያቄ ልጠይቅህ ጠይቀኝ እኔም እጠይቃለሁ አንቺ ለምርጫ እድሜሽ አልደረሰም ዝም በይ ጥያቄው በአያቴ በኩል ይደርሳል የኔ ልጅ አንቺ ችግኝ ነሽ ነገ ዛፍ ስትሆኚ ሐሳቡን ታስቀይረዋለሽ ኦኬ ዛፍ ችግኝ የምትለውን ተውና ጥያቄን ጠይቀኝ ለምን ተዋለሁ አንተ ጥንቅር ብለህ ትቀራለህ ችግኝና ዛፍ አሁን ያለንበት ሁኔታ የዓለም መሰረታዊ ትልቅ ጉዳዮች ሆነው ሳለ አንድ ተራ ተማርኩ ባይ ሰውዬ ለምርጫ ቅስቀሳ እኔን ሰውየውን ለመጠቀም
የችግኝ አምሮቴን ሊቀንስብኝ አይገባም። አሁን ጥያቄውን ጠቀኛለህ አትጠይቀኝ? እጠይቃለሁ። እሺ ልባምን ሴት ማን ሊያገኛት ይችላል? ልበቢስ እንደኔ አይነት አትልም። ልክ ነው። መልሱ ላይ ምንም ችግር የለም። አየህ እንደኔ አይነት ነው ግን ማለት ልበቢስ ሌላ ያለ አይመስልም። አሁን ያለ ይመስላል አይደል? ግን ልበቢሱ ማነህ አንተ ነህ። እስቲ ቆይ እንግዲህ ምርጫው ይካሄድ ይባል። ምርጫው ቢካሄድና ቀጣይነት ቢኖረው ወይ ደግሞ አስፈላጊነት ቢኖረው አንተ ለዚህ ለተመረጥክበት ኮንዶሚኒየም ኮሚቴ ውስጥ ብትሳተፍ ለዚህ ማህበረሰብ ምን ልታረግለት አስባል? በጣም የትልቅ ሰው ጥያቄ። በእኔ ጥያቄ ነው አንተ የኔን ትልቅነትና ትንሽ እንድትመዝነው? አይ ጥያቄው በጣም ጥሩ ነው ለማለት ፈልጌ ነው ባሻ። የትንሽ ሰው መልስ አይደለም ባሻ። ትንሽ በለኝ፣ ሬሳ በለኝ፣ ማትረባ በለኝ፣ ልበቢስ በለኝ፣ ብቻ ድምጽ እንዳትነፍገኝ። ወድቃል። ጥያቄ ልመልስልህ? መልስ። የዚህን ኮንዶሚኒየም የኗሪውን የሥራ ዘርፍ አጥንቼ የተለያዩ የሥራ ዘርፎችን እፈጥራለሁ። እንዴት? አሁን አንተ በበቆሎ ንግድ ነው የምትደራደረው አይደል? አዎ። ስለዚህ ጥሬ ዕቃ ደግሞ በቆሎ ነው። በቆሎን ከውጪ ከምታመጣ እኔ እዚህ ትልቅ መሬት ሰጠና እዚሁ እያረስክ ታመርታለህ ማለት ነው። ከእርሻ ወደ ጉርሻ ማለት ይሄ ነው። ባይደረግም እንዳረከው ቆጥሬዋለሁ። ድምጽ ሰጥቻለሁ። ድምጽ ሰጥተኛል?